ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት የሰዓቱን ዜና ይዘን ቀርበናል። ዜናዎቹን እየመራው ፍጹም ተሾመም አብሬያችኋለሁ። ቀዳሚ ወዳደረግነው ዜና ስንሻገር ሰባተኛው ጠቅላላ ምርጫ የመራጮች ምዝገባ በመጪው ቅዳሜ እንደሚጀምር የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀም። ምዝገባው በዲጂታልና መደበኛ መንገድ የሚካሄድ መሆኑን ተገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ መራጮች በቦርዱ አዲስ መተግበሪያ አሊያም በአካል በሚደረግ የዲጂታል ምዝገባዎች ተጠቅመው እንዲመዘገቡም ጥሪ አቅርበዋል። ዜጎች ምርጫዬ የተሰኘውን የሞባይል መተግበሪያ በመጠቀም ባሉበት ቦታ ሆነው መመዝገብ የሚችሉ መሆኑን የጠቆሙት ሰብሳቢዋ ይህንን ማድረግ ለማይችሉ ደግሞ ምርጫ ጣቢያዎች በመገኘት መመዝገብ እንደሚቻልም ጠቁመዋል። በአጠቃላይ ካሉት 45000 ምርጫ ጣቢያዎች መካከል በ17000 ጣቢያዎች ላይ የዲጂታል ምዝገባ ስርዓት ተግባራዊ እንደሚሆን ሰብሳቢያ ወይዘሮ ሜላተወርቅ ገልጸዋል። የምርጫ ቁሳቁስ ስርጭትና የሰው ኃይል ስልጠናዎች መጀመራቸውን የገለጹት ወይዘሮ ሜላተወርቅ ጠቅላላ ምርጫ ነጻ፣ ገለልተኛና ፍትሐዊ ሆኖ እንዲጠናቀቅ ሁሉም አካል በእኩል ተሳትፎ እንዲያደርጉ ጠይቀዋል ሲል የኢትዮጵያ ብሮድካስቲንግ ኮርፖሬት ዘግቧል። ትውልድን ለማስቀጠል በሴቶችና ህጻናት ላይ የሚደርሱ ጾታን መሰረት ያደረጉ ጥቃቶችን በጋራ መከላከል እንደሚገባ ተገለጸ። በቦንጋ ዩኒቨርሲቲ ጉድኝት ዳይሬክቶሬት አስተባባሪነት ጾታን መሰረት ያደረገ ጥቃትን ለመከላከል ለጌሻ ወረዳ ቀበሌ አመራሮችና የጤና ኤክስቴንሽን ባለሙያዎች ስልጠና ተሰጥቷል። ብሩክታይት ብርሃኑ ተጨማሪውን ይዛለች። ትውልድን ለማስቀጠል በሴቶችና ህጻናት ላይ የሚደርሱ ጾታን መሰረት ያደረጉ ጥቃቶችን በጋራ መከላከል እንደሚገባ ተገልጿል። የቦንጋ ዩኒቨርሲቲ የመማር ማስተማር ምክትል ፕሬዝዳንት ጽህፈት ቤት ኃላፊ አቶ ጌትነት ገብረ ሚካኤል እንደገለጹት ቦንጋ ዩኒቨርሲቲ ከተቋቋመበት ጊዜ ጀምሮ በመማር ማስተማር፣ በምርምር፣ በማህበረሰብ ተኮር የተለያዩ ስራዎችን እየሰራ እንደሚገኝ ገልጸዋል። አገሪቷን ለምትፈልገው የተማረ የሰው ኃይል ገበያን እየሞላ እየሄደ ያለ ዩኒቨርሲቲ ነው። እሱ ብቻ ሳይሆን ከታች ጀምሮ በወረዳ በሁለተኛ ደረጃ ትምህርት ቤቶች የሚማሩ ተማሪዎች ውጤታቸው እንዲያሻሽሉና ዩኒቨርሲቲ መግባት እንዲችሉ በርካታ ስራዎችን ከእናንተ ጋር ከወረዳዎች ጋር ከዞን ጋር ከክልል ጋር በመተባበር እየሰራ የመጣበት ሁኔታ አለ። ያ ብቻ ሳይሆን የተሻለ ውጤት አመጣው ዩኒቨርሲቲ የሚገቡ ተማሪዎችን በማበረታታት እና በመምከር ወደ ዩኒቨርሲቲ የሚልክ ሲሆን እነሱን አይተው ሌሎች ተማሪዎችም እንደዛ ተበረታተው ዩኒቨርሲቲ መግባት የሚያስችላቸውን ውጤት እንዲያመጡ የማበረታቻ የኮምፒውተር የሰርቲፊኬት እንዲሁም ደግሞ የገንዘብ ድጋፍ ጭምር እያደረገ ተከታይ ተማሪዎች የቀደሙትን ተማሪዎች አይተው ከፍተኛ ውጤት አመጣው ዩኒቨርሲቲ እንዲገቡ የራሱን ድርሻ እየተወጣ ያለ ዩኒቨርሲቲ ነው። ትውልድን ለማስቀጠል የሴቶችን ጾታዊ ጥቃት መከላከል እንደሚገባ አሳስበዋል። ጾታን መሰረት ያደረገ ጥቃትን ለመከላከል የሚያስችል ስልጠና ነው። ይህ ስልጠና በዩኒቨርሲቲያችን በማህበረሰብ በቴክኖሎጂ ሽግግርና ማህበረሰብ ጉድኝት ዘርፍ የሚሰጥ ነው። እንግዲህ ይሄን ጾታ እና ጾታ ተኮር የሚለውን ነገር በምናይበት ጊዜ የተወሰነ የህብረተሰብ ክፍልን ለይቶ በስፋት የሚያጠቃ ትሬንድ ነው። ይሄ ጾታ ጥቃት የምንለው ወይም ደግሞ ጾታን መሰረት ያደረገ ጥቃት የምንለው እንግዲህ የተለያዩ ጽሁፎችን ብናይ በራሱ ጾታን መሰረት ያደረጉ ጥቃቶች በዓለም ደረጃ በተለይ ደግሞ በታዳጊ ሀገሮች እና እንደ ኢትዮጵያ ባሉ በሀገራችንም ጭምር ጾታን መሰረት ያደረገ ጥቃት ከጊዜ ወደ ጊዜ እያደገ የመጣበት ሁኔታ ነው ያለው። ስለዚህ የጾታ መሰረት ያደረገ ጥቃትን መከላከል ከሁሉም የማህበረሰብ ክፍል የሚጠበቅ ነው መሆን ያለበት ማለት ነው። በቦንጋ ዩኒቨርሲቲ የስነ ምግባርና ስነ ዜጋ መምህርት ቆንጂት ቆጭቶ የስልጠና ሰነድ ያቀረቡ ሲሆን ጾታ ላይ ተመሰረተ ጥቃት በዓለም ላይ ከተስፋፉ የሰብአዊ መብት ጥሰቶች አንዱ ነው ብለዋል። የዚህ ስልጠና ዋና ዓላማው እንግዲህ በዓለማችንም ላይ እንደገና በሀገራችንም ደረጃ ጾታን መሰረት ያደረገ ጥቃትን መቆም እንዳለበት ሀገራዊ አጀንዳ ወይም ዓለም አጀንዳ ነው። ያንን በተመለከተ እንደ ቦንጋ ዩኒቨርሲቲ
እንደ ሀገር ውስጥ ከተቋቋሙ ተቋም አንዱ ከመሆኑ ጋር ተያይዞ ያንን የሀገሪቱን ዓላማ ለማሳካት አልፎም ደግሞ በማህበራዊ አገልግሎት ዘርፍ እነዚህ አይነት ጥቃቶች በአካባቢያችን ውስጥ እንዳይኖሩ የሴቶች ሚና ጎልቶ እንዲታይ ሴቶች ከተለያየ ጥቃት ነፃ እንዲሆኑና ያንን ደግሞ ነፃ ለማድረግ እንዳይጠቁ የተለያዩ ባለድርሻ አካላቶች መጥቶ ኃላፊነት እንዲወስዱና የተለያዩ ጥቃቶችን ለማቆም የታቀደ ወይም የታለመ ዓላማ ነው። ጾታን መሰረት ያደረጉ ጥቃቶችን የማስወገድ ስራ በአጭር ጊዜ ስለማይሆን ቀጣይነት ባለው መልኩ ስልጠና በመስጠት ጾታን መሰረት ያደረገ ጥቃትን መከላከል ይቻላል ብሏል። ጾታን መሰረት ያደረገ ጥቃት በአንድ ቀን ስልጠና የሆነ አካል ብቻ መጥቶ ስለሰለጠነ የሚፈታ ሳይሆን እስከ ታች ማህበረሰቡ ድረስ ይሄ ግንዛቤ ወርዶ ሰዎች ግንዛቤ ቢያገኙ በየጊዜው የተለያዩ በመንግስት መዋቅርም እንደ ዩኒቨርሲቲ ነው ይሄን ያደረግን ያለ ነው። እንደ መንግስት እንደ ዞን እንደ ወረዳ እንደ ቀበሌ ሁሉም የራሱን ድርሻ ቢወጣ ቢረባረብ ሰዎቹ ግንዛቤ ቢያገኙ ምክንያቱም አሁን ግንዛቤ ካለማግኘት ካለማወቅ አሁን ለምሳሌ የሚያረጋቸው ነገሮች እንደ ጥቃት ሳይቆጥሩ ሊሆን ይችላል ያን ነገር የሚያደርጉት። ስለዚህ ግንዛቤ ቢያገኙና እስከ ታችኛው ማህበረሰብ ድረስ እንደዚህ አይነት ግንዛቤ መድረኮች ተፈጥሮ የሚመለከታቸው አካላቶች ኃላፊነት ቢወስዱና ሴቶች ጎልቶ ቢታዩ የሴቶች ተጠቃሚነት አሁን ካለው በበለጠ ሁኔታ የሴቶች ሚና ወጥቶ ቢታይ የሚለውን ሁሉም ሰው የራሱን ኃላፊነት ቢወጣ የተሻለ ነው ብዬ አስባለሁ። አስተያየታቸውን የሰጡን ሰልጣኞች በበኩላቸው ሴቶች ላይ የሚደርሱ ጥቃቶችን መከላከል እንደሚገባ ገልጸዋል። ቦንጋ ዩኒቨርሲቲ ያዘጋጀው ስልጠና ያው ለሴቶች በጣም አጥጋቢ ነው የሚል ሀሳብ አለኝ። ያው በአካባቢ ውስጥ የሚገኙት ጥቃቶች ላይ ማህበራዊ መሰረት ያደረገ የቀበሌ አመራር፣ የጤና ኤክስቴንሽን ባለሙያዎችና ማህበራዊ መሰረት ያደረጉት ሴቶች ተጠርቶ እዚህ ስልጠና መውሰዳቸው ለአካባቢም ሆነ ለሴቷ ላይ ለሚደርሰው ጥቃት በጣም ጠቃሚና ከጉዳት መከላከል ነው የሚል ሀሳብ ነው ያለኝ። ስልጠናዎች መዘጋጀት ለኛ በጣም ጥቅም አለው። ለሚባል አሁን በአካባቢያችን ብዙ ችግሮች አሉ። በወጣት ተማሪዎችም ሆነ ወጣት ልጆች ጋር የሚደርስ ለምሳሌ አስገድዶ መደፈር አለ እና ያለ እድሜ ጋብቻ አለ፣ ባህላዊ ተጽዕኖ አለ፣ ማህበራዊ ተጽዕኖ አለ። እኛንን ሁሉ ስልጠና ወስደን ብዙ እውቀት ጨብጠን ሄደን ማህበረሰባችን አስተምረን እንደዚህ አይነት ጎጂ ልማዳዊ ባህሎችን ለማስወገድ ይጠቅመናል። በቦንጋ ከተማ ቀደም ሲል የነበረው የክልሉ ጠቅላይ ፍርድ ቤት ተዘዋዋሪ ምድብ ችሎት መነሳት ማህበረሰቡ ፍትህን በቅርበት እንዳያገኝ ተግዳሮት በመሆኑ በአስቸኳይ እልባት ይሰጥበት ሲሉ የከፋ ምክር አባላትና የህግ ባለሙያዎች ጠየቁ። የሚመለከታቸው አካላትም ከባለድርሻ አካላት ጋር በጉዳዩ ላይ እንደሚመክሩበትም ገልጸዋል። ተጨማሪውን ተከታትለን እንመለስ። ፍርድ ቤቶች በቀረቡላቸው የፍትሐ ብሔር ወይም ወንጀል መዝገቦች ላይ ህግን መሰረት ያደረገ ተገቢ ውሳኔ በመስጠት ፍትህን ለማስፈን ይሰራሉ። በዚህም ሂደት ውስጥ ደግሞ ተገቢና ተደራሽ የሆነ የችሎት ስርዓትን መዘርጋት ከየመዋቅሮች ይጠበቃል። አሁን ላይ ዜጎች በፍርድ ውሳኔ ላይ ይግባኝ ለመጠየቅና ፍትህን በቅርበት ለማግኘት መቸገራቸውን በፍርድ ቤቱ አፈጻጸም ግምገማ ወቅት ከቀረበው አስተያየት ለመረዳት ተችሏል። ሆኖም በነባሩ ክልል ለህዝብ አገልግሎት በቅርበት ለማድረስ እንዲቻል ከ1998 ዓ.ም ጀምሮ ተዘዋዋሪ ምድብ ችሎት በቦንጋ ከተማ አገልግሎት ሲሰጥ ቢቆይ መነሳቱ በህዝቡ ዘንድ ቅሬታን ሲፈጥር ቆይቷል። አስተያየት ሰጪዎቹ እንደሚሉት የተዘዋዋሪ ችሎቱ መቋረጥና ዜጎች የገጠማቸውን የፍትህ ጥያቄ በርቀትና በወጪ ምክንያት እንዳያገኙ መዳረጉንም ይናገራሉ። ከዛ ከ98 ጀምሮ ነው ተፈቀደልን። ይህ ምንድነው? አንደኛ የኛ ግዛት ሰፊ ነው። ከዚህ ሳይለም ቢሄድ 180 ኪሎ ሜትር ነው። ከዚህ አመያ ከተማ አጠገብ ድረስ ነው እኛ ግዛት ያለው። ግራዋ ዱላላላ ጫታ ቱባ ሸጋ ማለት እዚህ ባካሳጅ አጠገብ ነው። ፎቃ የሚባለው ገዳ ሸምበላ አጠገብ ነው ያለው። እንግዲህ እነዚህ ሩቅ ቦታዎች ያሉ ሰዎችን ይዘው እንዳይሄዱ ተሟግተን ነው በወቅቱ በነበሩ አቶ ደበበ አበራ የሚባል የደቡብ ክልል ውስጥ የነበረው ከፋ ተወካይ መድረኩን ተረግጠው ወጥቶ ነው ህዝቡን ጥያቄ ህዝቡ ከረገጠ መሪ ከተረገጠ ተብሎ የተሰጠን መብት መጨመር ሲገባው ለምንድን ነው የደቡብ ምዕራብ ኢትዮጵያ መንግስት ያነሳው?
መጨመር ይገባል እንጂ ማንሳት ነበረበት። እናንተስ እንደውም ታገላችሁ ወይ? የት ያገነሳችሁ? የዚህ ጥያቄ ነው፣ የከፋ ጥያቄ ነው። ቀድሞ ያገኘን መብት ይሄ ክልል ሊጨምር ይገባል እንጂ ሊቀንስ አይገባም። ምድብ ችሎቱን መጨመር ነው አለበት፣ ማንሳት ነው ነበረበት። ህዝብ አሁን የተንገላታ ነው አለው። አሁን ቅድም የተባለው ነገር ይሄ ኮንፈረንስ ቪዲዮ ምናምን የተባለው ነገር አለ። ስንቶቻችን ነው እሱን የምንረዳው? ቴክኖሎጂ ጥሩ ነው፣ ቴክኖሎጂ መረዳት ደስ ይለናል። ይሄ ቪዲዮ ኮንፈረንስን የሚረዱ ሰዎች ስንቶች ናቸው ነው? ሰው እዚህ ፌስ ቱ ፌስ ቁጭ ብሎ ተከራክሮ ነው ምረካው ባለ ጉዳዩ። ግን የተሰጠን ምድብ ችሎት እሱን አበክረን እንጠይቃለን። ምድብ ችሎት መቋቋሙ ቪዲዮ ኮንፈረንስ እንዳይኖር አይከለክልም። ያደጉ ከተሞች ላይ እኮ ምድብ ችሎት እያለ እኮ ቪዲዮ ኮንፈረንስም ይደረጋል እኮ። አዲስ አበባንም ማየት እንችላለን እኮ። ስለዚህ ቪዲዮ ኮንፈረንስ ማለት አገልጋይን ተገልጋይን ከቴክኖሎጂ ጋር እያላመዱ ከለማድ ስራዎች እንዲወጣ ማድረግ ነው። ከለውጡ ጋር ከግሎባላይዜሽን ጋር ማዋሄድ ነው። ግን መደበኛ የሆነ አገልግሎት ከመስጠት አንጻር የነበረው ምድብ ችሎት ለምን ተነሳ የሚለው የብዙ ጊዜ ጥያቄ ስለሆነ የተከበራችሁ ወስዳችሁ ይህን ጉዳይ ደግሞ ልዩ ትኩረት ቢደረግበት። ክልል በነበረ ጊዜ ምድብ ሆኖ ብዙ ጊዜ ያገለገለ በህዝባችን በእኛ በከፋ ህዝብ ያላሰለሰ ጥረት ክልል ሆኖ ሲመጣ ቀድሞ የተሰጠው ምድብ ችሎት እንዴት ነው የተነሳው? ለምንድን ነው የሚነሳው? ለምንድን ነው የሚነሳው? ቅድም አንድ ወንድማችን ተናግሯል። በዞናችን የወረዳና የከተማ ፍርድ ቤትን ጨምሮ ቢያንስ እኮ 16 በላይ ፍርድ ቤቶች አሉ። በ16ቱም ፍርድ ቤቶች የተዳኘ ሰው ፍትህ ሲያጣ ከዚህ ከጨታ ተነስቶ ከሳይለም ተነስቶ ምን ተለየ? ፍትህ ለህብረተሰቡ ተዳራሽ ነው የተባለው የት አለ? እዚህ ጋር የት ነው የሚደርሰው? ፍትህ ተዳራሽ ነው ብዬ እኔ አልወስድም። በሌላ ጎኑ ደካ ከተማ ላይ የነበረው የዞኑ ምድብ የፍትሐ ብሔር ጉዳዮችን ብቻ ማየቱም በአሰራር ላይ ክፍተት እያስከተለ በመሆኑ በወንጀል ችሎት አጀማመር ዙሪያ የሚመለከታቸው አካል ምላሽ እንዲሰጡበትም ጥያቄ ቀርቧል። ከምድብ ችሎት ጋር ተያይዞ የጌሻ የደካ ከተማ ምድብ ችሎት እውነት ነው፣ ፍርድ ቤቱ የሄደ ያለበት ሂደቶች አሉ። የፍርድ ቤቱ ፍትሐ ብሔር ስራ የሰራ ነው። የፊቲ ተቋም አቃቤ ሕግና አስተዳደር ሰራተኛ ባለመደራጀቱ የወንጀል ስራ የተሰራ አይደለም። ምክንያቱም ምንድነው ቢባል አንደኛ መዋቅር መጠናት አለበት። እዛ አካባቢ ላይ ምን ያህል ሰው ኃይል ነው የሚያስፈልገው፣ ምን ያህል አቃቤ ሕግ ነው የሚያስፈልገው ብሎ መጠናት አለበት። እንዲጠና ደግሞ እኛም ተገቢ የሆነ ደብዳቤ መጠየቅ ላለብን ክፍል ጠይቀናል። ያ ደግሞ ትኩረት ተደርጎ አስፈላጊ በጀትና የሰው ኃይል ተቀናጅቶ ሲመጣ የወንጀሉን ጉዳይ ቀጣይ የምንፈታ ይሆናል። ይሄ እንደተጠበቀው ነው። ግን በተዘዋዋሪ ችሎቶች ላይ አንዳንድ ወረዳዎች ላይ አልፎ አልፎ የወንጀል ጉዳይ የማይታይበት የፍትሐ ብሔር ጉዳይ ብቻ የሚታይበት ወረዳዎች አሉ። ራሳቸውን ቢፈትሹ። የከፋ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ አሚናት ሀሰን በበኩላቸው ይህ የተዘዋዋሪ ችሎት ጥያቄ በየደረጃ ያሉ አካላት የሚያነሱትን ነው። የመልካም አስተዳደር ችግር አካል እየሆነ የመጣ አንገብጋቢ ጉዳይ በመሆኑ ከሚመለከታቸው አካላት ጋር በመወያየት ምላሽ እንዲያገኝም ይሰራል ብለዋል። ይሄ ጉዳይ በአጽንኦት ሰጥቶ እንድነሳ እፈልጋለሁ። በዛ ምክር ቤት ምላሹን ጀምረናል ያሉት እዚህ ጋር ማውራት የማይችሉት ጉዳይ ግን የተጀመሩ ጉዳዮች ምን ምን እንደሆኑ እኛ በግልጽ ማወቅ እንፈልጋለን። እዛ እንደ ምክር ቤት አባል ማለት እንደ አስተዳደር ጉባኤ አባል ማወቅ አለብን። ለህዝባችን ጥያቄ ምላሽ የመስጠት ግዴታ ስላለብን አውቀን መተን ይሄን ጉዳይ አብረን እንሰራለን የሚል ነገር ነው ያለው። የክልሉ ጠቅላይ ፍርድ ቤት ምክትል ፕሬዝዳንት አቶ ጥላሁን ታደመ በዚህ ወቅት እንዳሉት የምድብ ችሎቱን በተመለከተ ክልሉ በአገልግሎቱ መኖር እምነት ያለው በመሆኑ ይህንን ተግባራዊ ለማድረግ እየሰራ መሆኑን አውስተው ነገር ግን አገልግሎቱን ለመስጠት የሚያስችል የተቋምና የሎጂስቲክ ጉዳዮችን ከሚመለከታቸው አካላት ጋር ውይይት በማድረግ እየተሰራ መሆኑንም አስታውቀዋል። ምድብ ችሎት አንጻር የተነሳውን ጥያቄ በሚመለከት የዚህ ከፋ ዞን ላይ ጠቅላይ ፍርድ ቤት ምድብ ችሎት ያስፈልገዋል የሚለው ላይ እንደ ጠቅላይ ፍርድ ቤት ግልጽ እምነት ነው ያለን። እዚህ ላይ ምንም ብዥታ የለንም። ግልጽ እንድትሆኑ የምናነሳው ምድብ ችሎት የሚነሳው ከተገልጋይ ከመዝገብ አኳያ ነው። ከዚህ አንጻር ይሄንን አያሟላም የሚል ድምዳሜ የለንም። እዚህ አስፈላጊ ነው የሚል እምነት አለን። ይሄ ላይም እየሰራን እንደሆነ ዝርዝር ነገር የማይነሳ ስለሆነ በዛ ደረጃ መረዳት ቢወሰድ
በመረጃ የበለጸገ ማህበረሰብ ለመፍጠር ውጤታማ የህዝብ ግንኙነት ስራ አስፈላጊ ነው ሲሉ የከፋ ዞን የመንግስት ጉዳዮች ኮሚኒኬሽን ጽህፈት ቤት ኃላፊ አቶ አዳሙ እሸቱ ገለጹ። የከፋ ዞን መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ከሁሉም መምሪያዎች ለተውጣጡ የህዝብ ግንኙነት ፎካሎች የግንዛቤ ማስጨበጫ ስልጠና ሰጥቷል። የዞን መንግስት ኮሚኒኬሽን ያደረሰን ዘገባ አማኑኤል ክንፈ እንደሚከተለው አሰናድቶታል። የግንዛቤ ማስጨበጫ መድረኩን በንግግር የከፈቱት የጽህፈት ቤቱ ኃላፊ አቶ አዳሙ እሸቱ እንዳሉት በመረጃ የበለጸገ ማህበረሰብ ለመፍጠር ውጤታማና ችግር ፈቺ የህዝብ ግንኙነት ስራ አስፈላጊ መሆኑን ተናግረዋል። ስልጠናው በመንግስትና በህዝቡ መካከል ድልድይ ሆኖ ከማገልገል በተጨማሪ ውጤታማና ችግር ፈቺ የኮሚኒኬሽን ስርዓት ለመዘርጋት ሚናው የጎላ መሆኑን ኃላፊው ገልጸዋል። ስልጠና ዛሬ ከሁሉም ተቋማት ለተውጣጡ ለህዝብ ግንኙነት ፎካሎች ወይም ከየተቋማት ለተሰየሙ ባለሙያዎች ሰጥተናል። ይህን ስልጠና ለመስጠት ያሰብነው ዛሬ አይደለም። በተለያዩ አጋጣሚዎች በተለያዩ ስራ መደራረቦችና ሁኔታዎች ባለመሳካታቸው ነው እስካሁን ትንሽ የዘገየው። ከዚህ አንጻር ዛሬ እንደምንም አድርገን ለሁሉም መምሪያዎችና ለሁሉም ጽህፈት ቤት ተወካዮች ዛሬ ስልጠናውን መስጠት ችለናል። ስልጠናውም የራሱ የሆነ ርዕስ ያለው ነው። ዋነኛው ዓላማ በዞናችን ውስጥ በሁሉም ተቋማት ያሉ በተለይ የመንግስት መስሪያ ቤቶች ላይ ያሉ ስራዎች ጎልቶ የሚወጡበትን መነሻ ሀሳብ ይዘን ነውና የመንግስት ኮሚኒኬሽን ዋነኛው ተግባርም በመንግስትና በህዝብ መካከል ጠንካራ ድልድይ ሆኖ ማገልገል ስለሆነ ይሄን የድልድይነት ሚና እንዲወጣ ለማስቻል ደግሞ ምን ያስፈልጋል? የተቋማት ህዝብ ግንኙነት ፎካሎች ለዘርፉ መረጃ መጋቢ ከመሆናቸው ባሻገር የተቋማትን ተግባርና ገጽታ ለማጉላት ሚናቸው ከፍተኛ ነው ብለዋል። የተቋማት መረጃዎች ተጠርንፎ በእነዚህ በፎካሎች አማካኝነት ወደኛ መጥቶ በእኛ ገጽም ይሁን በተለያዩ ሚዲያዎች በዞን ውስጥ ባሉ ሚዲያዎች ሽፋን እንዲያገኝ ለማስቻል አስበን ይሄን የዛሬው መድረክ አመቻችተናል። መድረኩም ስኬታማ ሆኖ አብዛኛው የመንግስት ተቋማት የየራሳቸውን ፎካል ሰይመው ልከው ስኬታማ ሆኖ ተጠናቀቀበት ሁኔታ ነው ያለውና ዋነኛው ዓላማ ያደረግነው ምንድነው የመረጃን ተደራሽነት ለማረጋገጥ በህዝቡና በመንግስት መካከል ጠንካራ ትስስር ኖሮ ከህዝቡ የሚመጡ ልማቶች የሚከናወኑ ስራዎች ወደ መንግስት እንዲመጡ መንግስት ደግሞ የነደፋቸው ስትራቴጂዎችና ፖሊሲዎች ፕሮግራሞች ደግሞ ወደ ህዝቡ እንዲወርዱ ለማስቻል ነው ይሄን ያደረግነው። ይሄን ለማድረግ ደግሞ በእኛ ተቋም አቅም ብቻ በጣም አጠቃላይ የዞኑ ገጽታ የዞኑ ሽፋን ሰፊ በመሆኑ በእኛ ተቋም ብቻ የማይቻል ስለሆነ ለምን በመተጋገዝ እያንዳንዱ ተቋም ላይ የህዝብ ግንኙነት ፎካል ሰይመን ይህን ስልጠና ሰጥተን ወደ ተግባር አናስገባም የሚል ሀሳብ ይዘን ነው የዛሬው መድረክ ያመቻቸ ነው። የኮሚኒኬሽንና የህዝብ ግንኙነት ተግባራት በዘርፉ ባለሙያዎች ብቻ የማይሸፈን በመሆኑ የመመሪያ ፎካሎችና ሌሎች ባለድርሻ አካላት ትርጉም ሊሰጡበት ይገባል ሲሉም ኃላፊው አሳስቧል። የህዝብ ግንኙነት ጽንሰ ሀሳብ ላይ ነው። ጽንሰ ሀሳብ ያላወቀ ወይም ያንን ዴፊኒሽኑን በደንብ ኢንተርፕሬት አድርጎ ያላወቀ ሰው ይህን ስራ መስራት አይችልም በሚል የህዝብ ግንኙነት ስራ ላይ በደንብ ጥልቀት ያለውን ግንዛቤ እንዲይዙ አድርገናል። ሁለተኛ ቀጣይ አቅጣጫ ላይ ነው በጣም ያተኮር ነው። ቀጣይ አቅጣጫውም በጣም መነሻ ያደረገው ምንድነው እነዚህ የህዝብ ግንኙነት ፎካሎች በየተቋሙ መጥተው ይህን ስልጠና አጭር የግንዛቤ ማስጨበጫ ስልጠና ሲወስዱ ምንድነው መስራት ያለባቸው የሚለውን ነገር በደንብ ለማስጨበጥ ነው የሞከርነው። አንዱ ምንድነው በተቋሙ ውስጥ ያሉትን ስራዎች መለየት ነው። በተቋሙ ውስጥ ያሉትን በተለይ በህዝብ ጆሮና አይን ውስጥ መግባት የሚችሉትን ስራዎች በተገቢው ለይቶ መያዝ ነው። እስከታች እስከ ወረዳና ከተማ ድረስ ያሉትን በየቸይናቸው በየሰንሰለታቸው ያሉትን ስራዎች ለይቶ መያዝ ነው። በተለይ ይሄን ዘርፍ የሚመለከታቸው አካላትም እንዲደግፉ ጭምርም አቅጣጫም ያስቀመጥነው አለ። እነሱም ፎካሎችም ጭምር ሀሳብ ያነሱበት ሁኔታ አለ። የተቋማት መሪዎችና አመራሮችን ጨምሮ ይሄ ዘርፍ ትልቅ ዘርፍ ነው። ምክንያቱም ስራ ካለ ስራው ወጥቶ መታየት አለበት። ወጥቶ እንዲታይ ከተፈለገ ደግሞ በየደረጃ ያለ አመራርና የየዘርፉ ስራ ሂደት አስተባባሪዎች መደገፍ አለባቸው፣ ከፎካሎች ጎን መሆን አለባቸው የሚል ነገር ስላለ እሱንም ነገር የሚመለከታቸው አካላት ተገቢውን ድጋፍና እገዛም እንዲያደርጉላቸው በዚህ አጋጣሚም ለማሳሰብ ወዳለሁኝ። ዋነኛው ታርጌት ምንድነው? ሁለት ነገር ነው። አንድ በራሳቸው በሂደት በራሳቸው ገጽ በመንግስት ተቋም ገጽ ከፍቶ የተቋማቸው ምርትና አገልግሎት እንዲያሳውቁ መረጃ ለህዝብ እንዲያደርሱ ነው። ሁለተኛ ደግሞ ለኛ ተገቢ የሆነ መረጃ ለመንግስት ኮሚኒኬሽን እንዲሰጡ ለዚህም የሚሆን የዘርፉን ባለሙያዎችን ጭምር መድበን ተቋማትን ተከፋፍሎ የሚደግፉበት አሰራርም ተዘርግቶ ቀጣይ እንደሚሰራም ታሳቢ ተደርጎ ነው ይሄ መድረክ የተካሄደው።
አመሰግናለሁ። ከየመምሪያው የተውጣጡ ፎካሎች የግንዛቤ ማስጨበጫ ስልጠናው አስፈላጊና ለስራቸው ተነሳሽነት እንደፈጠረላቸው ተናግሯል። አስተያየት ሰጪዎቹ አክለውም በቀጣይ ከተቋሙ ጋር ጠንካራ ግንኙነት በማድረግ ተቀናጅተው እንደሚሰሩም አስተያየት ሰጥተዋል። በተለይ በሐሰተኛ መረጃዎችና ህዝብን ከመንግስት በሚያጋጩ አካላት ላይ ሁሉም ትግል ማድረግ እንደሚገባም ጠቁሟል። በመጨረሻም አሁን ያለውን የሚዲያና ኮሚኒኬሽን ስራ አንገብጋቢነት በመረዳት መንግስት አስፈላጊውን ሎጂስቲክስና ምቹ ምህዳር መፍጠር እንዳለበትም አሳስቧል። የቡና አምራቾችና አቅራቢዎች በእጃቸው ያለውን የቡና ምርት በፍጥነት ወደ ገበያ ሊያቀርቡ እንደሚገባ የኢትዮጵያ ቡናና ሻይ ባለስልጣን አሳሰበም። ባለፉት 2 ወራት የቡና ዋጋ በዓለም አቀፍ ደረጃ እየቀነሰ መምጣቱንም ዋና ዳይሬክተሩ ዶክተር አዱኛ ደበላ ገልጸዋል። ከኢትዮጵያ ዜና አገልግሎት የተገኘ ዘገባም ስንሻው ወንድሙ ነው። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ የዓለም አቀፉን የቡና ገበያ ሁኔታና የኢትዮጵያ ቡና ወቅታዊ ጉዳዮችን አስመልክቶ መግለጫ ሰጥተዋል። በመግለጫቸውም ባለፉት 5 ዓመታት በመጠንና በጥራት የተሻለ ቡና ለዓለም ገበያ በማቅረብ የተሻለ ገቢ ማግኘት ተችሏል ብለዋል። የቡና እሴት ሰንሰለትን ማሳጠርና ምርትና ምርታማነትን ማሳደግ የሚያስችሉ ተግባራት መከናወናቸውን ጠቁመው በዘንድሮ በጀት ዓመት 1.5 ሚሊዮን ሜትሪክ ቶን ቡና መመረቱን ተናግረዋል። በ2017 በጀት ዓመት 2.6 ቢሊዮን ዶላር በላይ ከቡና ወጪ ንግድ ገቢ መገኘቱን ገልጸው በዘንድሮ በጀት ዓመት 3 ቢሊዮን ዶላር ገቢ ለማግኘት ታቅዶ እየተሰራ ይገኛል ብለዋል። ባለፉት 2 ወራት የቡና ዋጋ በዓለም አቀፍ ገበያ እየቀነሰ መምጣቱን አንስተው የጥራት ደረጃን በማሻሻል ስፔሻሊቲ ቡናን በማቅረብና ተወዳዳሪነትን በማሳደግ የታቀደውን ለማሳካት እንደሚሰራም አስታውቀዋል። ከ2000 በላይ አርሶ አደሮችን ቡናን ለዓለም አቀፍ ገበያ ማቅረብ እንዲችሉ የላኪነት ፍቃድ ማግኘታቸውን ጠቁመው 500 ያህሉ ቀጥታ እያቀረቡ መሆኑን ተናግረዋል። ቡና በተመረተበት ዓመት መውጣት እንዳለበት በሕግ የተቀመጠ ቢሆንም ዋጋ ይጨምራል በሚል ምርት ይዘው የተቀመጡ አካላት ለ1 ዓመት ያህል የዓለም አቀፍ የቡና ዋጋ በዚሁ ሊቀጥል እንደሚችል ተገንዝበው በእጃቸው ያለውን ለገበያ ማቅረብ እንዳለባቸው አስገንዝበዋል። ሀገራዊ የኮንትሮባንድ ንግድን የሚከላከል ግብረ ኃይል መቋቋሙን ጠቅመው በኮንትሮባንድ ለመላክ ጥረት የሚያደርጉ አካላት ላይ ክትትል እንደሚደረግም በመግለጫቸው አብራርተዋል። ክቡራት ተመልካቾች ለሰዓቱ ከክፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ያሰናዳናቸው ዜናዎች ቀደም ሲል የተከታተላችኋቸውን ይመስሉ ነበር። ዜናዎቹን የመራው ፍጹም ተሾመ አብሬያችሁ ቆየው። ከቀሪ መሰናዶዎቻችን ጋር እንድትቆዩ ጋበዝኩ። ሰላም።